ግን አንድ ደስ የሚልህ አለ አፍሪካን አስመልክቶ አሁንም አፍሪካ የሚባለው በአፋሮች ነው በአፋሮች ነውና ምን ማስረጃ አለን? አሁን እሱን መጽሐፉ ላይ አይቼዋለሁ እኔምና ደስታ ፈጥሮብኛል። ግን ምን ማስረጃ አለን በአፋር ምክንያት አፍሪካ ማስረጃ ያለው በመጽሐፈ ዕዝራ ምዕራፍ 6 ላይ ወርደ ዝቅ ብለህ ስታይ በእንግሊዝኛም ኪንግ ጄምስ ቨርዥን ኦፍ ዘ ባይብል እሱን በእንግሊዝኛውንም ብታየው በእንግሊዝኛው ላይ ዲ አፋሪሺያንስ ይላቸዋል። አፋሪሺያንስ ጎልድ ኦፍ ኦፊር የሚገኝበት አፋሪሺያንስ ይላል። ጎልድ ኦፍ ኦፊር ማለት አፋር ነው። ኦፊር አፋር ነው። የአፋር ወርቅ ያለበት ቦታ ተብሎ በመጽሐፍ ቅዱስ ገብተዋል። እና በጥንት አፋሮች መርከቦች ይሰሩ ነበረ። ትልልቅ መርከብ በዓለም ላይ የሌለ ለምሳሌ ድንጋይ ከዋሽ አካባቢ ውሃ ላይ ብትጥለው የሚንሳፈፍ ድንጋይ አለ። ያንን ቀጥቅጠው በጣውላ አርገው ከጣውላ ጋር አድርገው መርከብ ሲሰሩ ብዙ ዕቃ ብትጭንበት ይንሳፈፋል። ይሄንን ጥበብ ያውቁ ስለነበረ በአሰብ ወንዝ በአሰብ ባህር ወደብ ላይ ተነስተው ብዙ ንግዶችን ከንጉስ ሰለሞን ጋር ሁሉ ይነግዱ ነበረ። ንጉስ ሰለሞን ቤተ መቅደሱን ሲገነባ ከኢትዮጵያ ነው ብዙ ዕቃ ያገኘ ነበረው። እንጨቶችም ወርቅም እንስሳት ሁሉ ሳይቀሩ ይሄዱልን ነበር ከአፋሮች ጋር እየነገደ። የራሱም መርከቦች ነበሩት እዛው አሰብ አካባቢ እና ይሄ ሁሉ ነበረና በአፋር መርከብ ብዙ ጉዞ ይደረግ ነበር። በመጽሐፍ ቅዱስ ውስጥ አፋሮች ስልጣን እንደነበራቸው መጽሐፍ ዕዝራ ውስጥ ይናገራል። ለምሳሌ ከባቢሎን 70 ዓመት ስደትና ባርነት በኋላ እስራኤሎች ወደ ኢየሩሳሌም መጥተው የሰለሞንን የፈረሰውን ህንጻ ቤተ መቅደስ ሊገነቡ ሲሉ አፋሮች አስቆመዋቸዋል። እናንተ ማን ነው ይሄንን የፈቀደላችሁ? ንጉሱ ፈቅዳለሁ ሲሏቸው፣ አዎ ዳሪዮስ የተባለው የኢራክ ንጉስ እነሱን የማረከው ፈቅዶልናል ብለው ማስረጃ አይተው እሺ ቀጥሉ ብለዋቸዋል። እና እዛ አፋሪሺያንስ ይላል። እዛ ብዙ ስልጣንና ብዙ በዓለም ዙሪያ ይሄዱ ነበረ። እንዳውም የዛሬ 2020 ዓመት አካባቢ መጋል የተባለው የኦሮሞ የጅማና ድርዲና ንጉስ የነበረ እሱ በአፋር መርከብ የኦሮሞን ካህናትና የአማራ ጦር ሰራዊቶችን ይዞ ስፔን እና ፖርቱጋል ዘምቶ ቅኝ ግዛት ገዝቷቸው እነሱን ከዛ በኋላ ይሄ የአሰብ ወደብ ስሙ ተርሴስ ነበረ። ተርሴስ እና ያን ለማስታወስ ዳርዳሩን ያለውን ወደብ እነሱም ተርሴስ አሉት። አሁንም ስፔን ዳርዳር ያለው ተርሴስ ነው የሚባለው እስካሁን። ግን አንድ ደስ የሚልህ አለ አፍሪካን አስመልክቶ አሁንም አፍሪካ የሚባለው በአፋሮች ነው በአፋሮች ነውና ምን ማስረጃ አለን? አሁን